ሰላም ጤና ይስጥልን። ውድና የተከበራችሁ የመግዲ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሰላም ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ውሏችሁ፣ ቀናችሁ፣ ወራችሁ፣ ሳምንታችሁ እንዴት አለፈ? እኔ ጋር ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም ደህና እንደምትሆኑ ባለሙሉ ተስፋ ነኝ። እና ዛሬ እንግዲህ መቅሉበል እንሰራ ነው ማለት ነው። አብረን እንስራ። ያው ምንም አላረኩበትም፣ ዘይትና ዲዛይን ነው ማለት ነው የምጠብሳት። አሁን እንደዚህ ጠበስ ጠበስ ካለችልኝ በኋላ እናንተ ግን በፈለጋችሁበት ጠሪቅ መስራት ትችላላችሁ። እኔ እንግዲህ እንደዛ አድርግ ስለተባልኩት ያው በታዘዝኩበት ጠሪቅ ነው የምሰራው ማለት ነው። በታዘዝኩበት መንገድ ማለት ነው። እና እንደዛ አድርገን ትንሽ ጠበስ እናደርገዋለን። እና ወደች ግን እንደዚህ ከተጠበሰልን በኋላ እኔ ጠብሼ ያስቀመጥኩት ፍሬዘር ያለ ሽንኩርት ነበረ። እሱን አረግበታለሁ ማለት ነው። ለምን ለስራው እንዲቀለይ ብዬ ጠብሼ ነገር እናንተ ከታች ሽንኩርቱንም ማቁላላት ትችላላችሁ። ዝም ብሎ ቶሎ ክትፍት ታርጋችሁ እንደዚህ ተሰርቡ ማለት ነው። ግን እኔ ልጅ የፈለገችው አሁን እንደዚህ ነው። እንደነገርኳችሁ እንደታዘዝኩት ነው የምሰራው ብያችኋለሁ። እንግዲህ ጋይስ የተጠበሰ ሽንኩርት ማብራሪ ተጠበሰ ነው። ምነው ጠቆረ እንዳትሉ። አሁን ደግሞ የቲማቲም ድልህ እንጨምራለን ማለት ነው። በነገራችን ላይ በጣም ይጠማል። ለምን ይሄ ሽንኩርቱ ቡኔ ነው የሚያደርገው። ቡኔ እንዲሆን ስለፈለገች ነው ልጅቷ ማለት ነው። ሽንኩርቱን ያሳረኩት ማለት ነው። እንዴት ይቀላል። ቲማቲም ደግሞ ጨምርበታለሁ በኋላ። ይሄ ቆር ያለው ይበቃዋል ማለት ነው። በኋላ ወደ መብሰል ሲል ቡኔ ነው የሚሆነው እና ልጅቷ ደግሞ ቡኔ ነው የምትፈልገው እላችኋለሁ። እና አብራችሁን ተከታተሉ። እንግዲህ ፊቶቹ እንደዚህ እየሆነ እየተከሸነልን ነው። ከዛ ደግሞ ቲማቲም ጨምሬበታለሁ ማለት ነው። በዛም ጊዜ ማራቆ ቲማቲም ጨምሬበታለሁ። እንደነገርኳችሁ ትንሽ ነው የምሰራው ብያችኋለሁ። አላበዛውም፣ ምክንያቱም ሰው ስለሌለ ማለት ነው። አንድ ልጅቱና እናት ብቻ ናቸው። ስለዛ ደግሞ ተነሽ አርቄ ነው የምሰራት ማለት ነው። እንግዲህ እህቶቼ በዚህ መልኩ እንደዚህ የሆነ እየበሰለልኝ ነው። አሁን እንግዲህ እኔ ቤት ያለውን ባህራት ቤት ያፈራውን ብላላሉ። ቤት ያፈራውን ነው የጨመርኩት። ያላችሁን ባህራት ጨምሩ። ማጂ ደግሞ ያው እኛ ቤት አይወዱም እንጂ እናንተ አንቺ እያላልኩም ለተማራ መስሎ እና ማጂ አይወዱም። እናንተ ማጂ ጨምሩበት፣ ይጣፍጣል በጣም። ማጂ ሲጨመርበት ያው እኛ ቤት ሰውየው ስለማይወድ አያመጣም። እና እህቶቼ እንግዲህ እዚህ ላይ ደርሰናል። እንግዲህ እንደዚህ ነው ብስል ብሎልናል ማለት ነው። እንደነገርኳችሁ ቡኔ ነው የሚሆነው። ሳልሳው በዝቶበታል ትላለች። ያው ልጅቱም ወደው እንደዚህ ነው። እና እዚህ ደግሞ አሁን የጠባበስናቸው ነገሮች አሉ። እዚህ ላይ በጣብሳለን፣ እዚህ ላይ ኮሳ፣ እዚህ ላይ ደግሞ ጀዘር አለን። ይሄ ባድንጃ ነው፣ እንጨምራቸዋለን ማለት ነው። እና ጋይስ እንግዲህ እዚህ ደግሞ ሩዙን ጠደናል። ትንሽ እየፋፈቅ ማለት ነው። በቃል ኩሽናችን ደግሞ እንደዚህ እየበሰለኝ ነው ማለት ነው። ሊቀቀላለኝ። አብራችሁን ቆዩ እስከ መጨረሻው። እና ጋይስ እንግዲህ እዚህ ላይ ደርሰናል እላችኋለሁ። ጀዘር ጨምረናል። ይሄንን ኮሳ ምናምን
እኔ እንደነገርኳችሁ አላበዛም፣ ትንሽዬ ብቻ ነው የምፈልገው። ይሄ ደግሞ ባቤንጃ ነው። ይሄ ምንም አይችልም። እናንተ ጥቅጥቅ ነው ያው እና ከዛ ፍልፍል ሮሚ ሌላ ሽታውን በጣም አሪፍ ስለሆነ እንደዛ እናደርጋለን ማለት ነው። ካሜራው ያው ለካሜራው ጥራት በጣም ይቅርታ፣ ካሜራዬ በጣም አያጠራም። ዋው እንግዲህ አሁን የኔ ልጅ እያደረገች ነው እንደዚህ። አይዋት እንግዲህ ማሻአላ ማሻአላ ብሎ ብራቮ የኔ ልጅ አያችሁ፣ ግማሹን ደፋችሁ ማለት ነው። ልጃችን ዘይና እያደረገች ነው። ዋው እና ጋይስ ያው ልጅቱ መታብኝ ነው። እሷ ጨማመረችው ሩዙን ምናምን አፈሰሰችብኝ። ግን በጣም ያው ይቅርታ እንግዲህ ያው ሳያውቁ ስለሆነ የምቀርጸው ዝም ብዬ አንዴ ኖርማል ቪዲዮ ነው የመሰላት ልቀርጸው አልኳት ማለት ነው። እና ይሄን ይመስላል ጋይስ። ሲበስል ደግሞ እንገናኛለን። እና ጋይስ እንግዲህ እንደዛ አድርገን ደግሞ ለ15 ደቂቃም ቢሆን በትንሽዬ እሳት ለ20 ደቂቃም ቢሆን እሳቱን በጣም ቅንስ አድርገን እንተወዋለን ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ የኔ ወዶችዬ። እስካሁን አብራችሁ ስለነበራችሁ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ነኝ፣ እገዛችሁን እፈልጋለሁ። አግዙኝ፣ አበረታቱኝ፣ ላይክ አድርጉ፣ ቪዲዮዬን ይልኝ። እንግዲህ መግሉባችን እንደዚህ ሆኖ ሩዛችን በስሎ አውጥተናል ማለት ነው። ወደ ገበታችን አድርገናል ትላላችሁ እና ይሄን ይመስላል ጋይስ። ላይክ ኤንድ ሰብስክራይብ ማድረጋችሁን አትርሱ፣ አበረታቱኝ። አዲስ ጀማሪ ነኝ እላችኋለሁኝ። ከወደዳችሁት ላይክ እና ሰብስክራይብ አድርጉልኝ። ስለተከታተላችሁኝ ከልብ አመሰግናለሁ የማሮችዬ ፍቅሮችዬ። እና ይህን ይመስላል የዛሬው ቪዲዮ። መልካም ጊዜ ይሁንላችሁ።